ይሄን ቪዲዮ ለነዛ ለአሸባሪዎች የሙእሚኖችን ደም ለጠጡ ቁርአንን የአላህን ቃል ለቀደዱ ላቃጠሉ የአላህን ቤት መስጊድን ላፈረሱ ለጁንቶች አድርሱልኝ። እኔ ምለው ወላሂ በእኛ ዘመን ቁርአን ከተቀደደ መስጊድ ከፈረሰ ሙእሚኖች እየተገደሉ ዝም ካልኩ እኔ ለእስልምና ምንም አላደረኩም። ነገ በአላህ ፊት ምን ልል ነው? በወጣትነት ምን አደረክ ሲሉ ምን ልል ነው? እምነቴ እንደዚህ የተደፈረ እኔ ዛሬ ዝም ካልኩ የታላችሁ ወጣቶች ሙስሊሞች የታላችሁ እናንተ እተቁላ አላህን ፍሩ። ፌደራል መንግስት ይሄን ነገር ማቆም ካልቻለ ጂሃድ እንወጣለን። ዛሬ የአላህ ቃል በእኛ ዘመን እየተቀደደ እኔ አላህ ፊት ምን ልለው ነው? እተቁላ ለመሪዎችም አድርሱልኝ። አፋር ክልል ሆነ ሶማሌ ክልል ይመለከታቸዋል። እናንተ ፊት ለፊት ካላወራችሁ ሌላ ክልል መናገር አይችልም። ሌላው ክልል 100% ሶማሌና አፋር ሙስሊም ነው። እናንተ ዝም ካላችሁ እዛ